ሰላም ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነበር? ጥሩ እንደሚሆን ተስፋ አደርጋለሁ። ዛሬ ደግሞ እንግዲህ ገበያ ይዣችሁ ልወጣ ነው። አብረን ዞር ዞር እንላለን። እንደምትወዱት ተስፋ አደርጋለሁ። አብራችሁ ቆዩ። ለማታውቁት እንግዲህ ዛሬ የምንሄድበት ግሮሰሪ ስቶር አልዲ ይባላል። የኦሪጂናሊ የአሜሪካን ግሮሰሪ ስቶር አይደለም። ባለቤቶቹ ያሉት ጀርመኒ ነው። የጀርመን ስቶር ነው። ግን አሁን በጣም ዋን ኦፍ ዘ ፋስተስት ግሮዊንግ ግሮሰሪ ስቶር ዩኤስ ነው። በጣም በሎወስት ፕራይስ በጣም ቆንጆ የሆኑ ግሮሰሪ እቃዎች ያቀርባል እና በጣም እያደጉ ነው። እስከ ሪሰርች ሳደርግ እስከ 2028 ድረስ ባለው ወደ 800 ሞር ስቶሮች የመክፈት እቅድ አለው። በጣም ላይክ እንደ ትሬደር ጆ ነው። እኔ ትሬደር ጆ ነበረ ብዙ ጊዜ የምንገዛው ካስኮ ነው። ግን ያው በመሀል አንዳንድ ነገር ሲያልቅ ትሬደር ጆ ነበር የሚሄደው። አሁን ግን ይሄ የኔ ኒው ትሬደር ጆ ሆኗል። በጣም ወደው ስቶር ነው። አንደኛው እንግዲህ በጣም የሚታወቁበት በሎ ፕራይስ and በስት ኳሊቲ ብሬድ አልዲ ነው። በምትፈልጉት ለበርገር፣ ለዊት ቶስት፣ እንደገና ለፍሬንች ቶስት፣ ሆት ዶግስ ኤኒቲንግ ቤታችሁን ለምትፈልጉት ነገር የሚሆኑ በጣም ፍሬሽሊ ቤክድ የሆኑ ኤቭሪዴይ ዳቦ አላቸው። ፕራይሱን ደግሞ የትም ቦታ አታገኙትም። አንቢቴብል አይታችሁ ራሱ አታውቁም። በዚህ ጊዜ ራሱ አይመስልም የሚሸጡበት የፕራይስ ማነስ ማለት ነው። በዛ ላይ ደግሞ ዳቦ በጣም ፍሬሽ ነው። ሌላ ቦታ አሁን የካስኮ ዊት ብሬዳቸው በጣም የሆነ ስቲኪ ነገር ነው። ይሄኛው በቃ ፍሬሽ ነው። ቶሎ ቶሎ ነው የሚሄደው ብዙ ሰው እዛ ስለሚገዛ እና ይህን ሴክሽናቸውን ከሄዳችሁ ቼክ እንድታደርጉ እነግራችኋለሁ። ኦንላይን ቼክ ማድረግ ትችላላችሁ ስቴታችሁ ላይ መኖሩና ለመኖሩ ማለት ነው። ሌላኛው ደግሞ ኦርጋኒክ ነገሮች አሏቸው። በሴክሽን ማለት ነው። እንዳልኳችሁ ስቶሯ ስሞል ስለሆነች በጣም ማኔጀብል ናት። ከትሬደር ጆ ጋር በጣም ይመሳሰላል። እንደዚህ ኦርጋኒክ የበርገር ሚት አላቸው በጣም በሚገርም ፕራይስ። ሳልመኖች ፕሪሚክስ የሆኑ በጣም የሚጣፍጡ ኦርጋኒክ ሚልክ ኢቨን ፕራይሱ ዩ ካንት ቢሊቭ ኢት በጣም በቃ ሌላ ስቶር ብትሄዱ አሁን ኦርጋኒክ ኦሬንጅ ጁስ ኦልሞስት በጥፍ ነው የሚሸጠው። እዚህ ግን በጣም ሪዝነብል በሆነ እንትን በዛ ላይ ኳሊቲው ደግሞ ጥሩ የሆነ ነገር ማለት ነው። ሌላኛው ደግሞ እንግዲህ የኪችን ጋጀት ነው። ሲዝናል ነው። ኤቭሪ ታይም የተለያየ ነገር ነው የሚያመጡት። ግን የሚገርም ኳሊቲ እኔ ያው ለምግብም ለመግዛት ሲሄድ ሁሌ ይሄን አይላቸው ጋር ዞር ሳልል አልወጣም። በጣም ይሄም ፕራይሱ እንዳልኳችሁ በጣም ብሊቨብል የሆነ እቃዎቹ ደግሞ በጣም ኳሊቲ ያላቸው እኔም ገዝቼ ተጠቅሜ ስለማቅ ነው የምነግራችሁ። የተለያየ የኪችን ጋጀት እንደምታዩት ብለንድ ማድረጊያ፣ ጁሰር፣ እንደዚህ የፓንኬክ መስሪያዎች ብቻ ትንንሽም ደግሞ አነሳነስ ያሉ ጁስ መጭመቂያዎች የአሜሪካን የራሳቸው ብራንድ ስለሆነ ሌላ ስቶር የማታገኙት ኮንቴነር እንደዚህ ምግብ የምታስቀምጡበት ኮንቴነሮች ይሄን ራሱ ወድጄው ነው እና ተመልሳችሁ ደግሞ ብትሄዱ ስለሌለ የዛኑ ቀን ያመጡት ቀን ኤቭሪ ዊክ ስፔሻል አላቸውና ሄጄኒ ባለሁበት ታይም የሆነ ደስ የሚለኝ ነገር ካለ ፒክ አድርጌ እመጣለሁ የሚያስፈልግኝ ከሆነ ማለት ነው። እነዚህ ነንስቲክ የሆኑ ሴራሚክ እንትኖች ሁሉ የእንቁላል መጥበሻዎች ብቻ ይሄ አይላቸው ኤቭሪቲንግ ለኪችን የሚያስፈልገው ነገር አለ። ከዛ በተጨማሪ ደግሞ ለራሳችሁን ፐርሰናል የሚሆን እንደዚህ ፒጃማዎች ወይም ደግሞ እንደዚህ ካዥዋል ልብሶች በጣም ነው የሚገርማችሁ። ያው ግሮሰሪ ስቶር ነው ግን ኳሊቲ እቃ የምትፈልጉ ከሆነ በጣም ኳሊቲ ነው። የቲፒካል የአሜሪካን እቃም ባይሆንም ግን ኳሊቲውን የጠበቀ በጣም ጥሩ ፕራይስ ያለው
ነገሮች ታገኛላችሁ። እንዳልኳችሁ ሁሌ ሬጉላርሊ ስታክ የሚያደርጉት ነገር አይደለም፣ ግን ከሄዳችሁ እንደዚህ በአጋጣሚ የምታገኙት በጣም ላስቲንግ የሆነ ኳሊቲ ነገር ታገኛላችሁ። ያው እንደኔ ብራንድ ማይንድ ማታረጉ ከሆነ ማለት ነው። ሌላው ደግሞ ያው በቤታችን ዙሪያ በጣም ብዙ ኦርጋናይዝ የሚደረጉ ቦታዎች ላይ እነሱን ኦርጋናይዝ ለማድረግ የሚረዱ እቃዎች ያመጣሉ። ይሄም እንዳልኳችሁ የተለያየ ነው። በተለያየ ጊዜ ሁሌ አንድ ነገር ላይ እንደ ወልማርት እንደ ታርጌት አንድ አይነት ነገር አያመጡም እና አሁን በዚህ በሄድኩበት ጊዜ በጣም ቆንጆ ቆንጆ የሆኑ ኮንቴነሮች፣ እንደዚህ ደግሞ የትራሽ ማስቀመጫዎች፣ አልጋ ልብስ፣ በቃ ከቤት ጋር የተያያዘ ማለት ነው። እነዚህ አሁን ፎጣዎች በጣም ሳያቸው ወጃቸው ነው እንትን ያልኳቸው የገዛዋቸው። አይገኙም ተመልሳችሁ ብትሄዱ እና እንደዚህ ነጠላ ነገር ናቸው። ለአንዳንድ ቂቤ ሳነጥር ወር ደግሞ አይብ ስሰራ ምናምን ለማጥለያ የሚጠቀሙ የኢትዮጵያ ነው የሚመስሉ። ይሄም እንትን ብላንኬት አለኝ። በጣም ቆይቷል ከገዛሁት፣ አሁን እዛው ስላለ ነው አንስቼ ያሳየኋችሁ። በቃ ምቹ የሆኑ በኮምፈርት የሚሰጧችሁ እንደገና ስታያቸውም ደግሞ የሚያምሩ ጥሩ የሆኑ እቃዎች በጣም ደግሞ በሚገርም ፕራይስ ይሸጣሉ። እነዚህ አሁን ባስኬቶች ታርጌት ኦልሞስት ከዚህ ከሚሸጥበት እጥፍ ነው የሚሸጡት፣ ቢካዝ ቼክ ስለማያቸው ማለት ነው። እዚህ ግን ደሴም ኳሊቲ በጣም ጥሩ በሆነ ፕራይስ ነው የሚሸጡት። እና እንግዲህ አልዲን ያቆይልን ነው የሚባለው በዚህ ጊዜ። ይሄን ቪዲዮ እንግዲህ ስሰራላችሁ ማታውቁ ተመልካቾቼ ካላችሁ ለማስተዋወቅ ነው። ያላችሁበት ስቴት ሰርች አድርጋችሁ ካለ በቅርብ በአቅራቢያ ሄዳችሁ ቼክ አውት እንድታረጉት ነው። በዛ ላይ ደግሞ ያው ግሮሰሪ ሁሌ የምንሄድበት ቦታ ስለሆነ በጣም ሪዝነብል የሆነ ብትሄዱ ራሱ በጣም የሚገርም ፕራይስ እና ኳሊቲ ያለው እቃ የሚይዙ ስቶሮች ስለሆኑ ሄዳችሁ ቼክ አውት እንድታረጉ ነው። እኔም እንግዲህ ዞር ዞር ብዬ መፈልጋቸውን አንዳንድ ነገሮች ተመልሼ ብሄድ አላገኛቸውም ብዬ መፈልጋቸውን ነገሮች ፒክ አድርጌ ጨርሻለሁ። እንግዲህ በጣም ነው አንዳንዴ ካስኮ ምናምን ስንሄድ በዚህ ጊዜ ብሩ የምናወጣው ስንከፍል እዛላት እንግዲህ ሁሉ እቃ ገዝቼ ቤት እቃ ቤክ ማድረጊያ ነገር ብቻ ብዙ ኤክስትራ ነገር ገዝቼ አይ ቲንክ 100 ራሱ አይሞላም ያወጣውትና በጣም የሚገርም ፕራይስ የሆኑ ቆንጆ እቃዎች ናቸው። እንግዲህ እናንተም ቼክ አውት አድርጋችሁ የምታውቁትም ከሆነ የምትገዙትን ነገር ኮሜንት ሴክሽኑ ላይ ያስቀምጡልኝ። በሌላ እንግዲህ ቪዲዮ ደግሞ ኔክስት ዊክ እስከምንገናኝ ድረስ መልካም ሳምንት።